ሁላችንም ማግባት እንፈልጋለን ግን ከብዶናል። ብዙ ሰው በማግባት ሂደት ውስጥ ብዙ ችግሮች እንደሚገጥሙት ይረዳል። ያንንም ስላሰበ ይመስለኛል ለማያገባው። በዚህ ቪዲዮ የማግባት ውሳኔያችሁን በእርግጠኝነት ትቀይራላችሁ። እነዚህ 3 ምክንያቶች ዋና ዋና ተብለው ይጠቀሳሉ። ሰላም ውድ የዩቲዩብ ቤተሰቦቼ፣ ዛሬም በአዲስ ቪዲዮ መጥቻለሁ። ቻናሉን ሰብስክራይብ ማድረግ እንዳይረሳ፣ በእርግጠኝነት ታተርፉበታላችሁ። ዛሬ ወደ ትዳር ለመግባት ያሰባችሁ እንዲሁም ትዳር ላይ ያላችሁም ይጠቅማችኋል ብዬ ያመንኩበትን 3 ነጥቦች ነው። እንግዲህ ይህን ቪዲዮ እስከ መጨረሻው ካያችሁ በእርግጠኝነት ስለ ትዳር ያላችሁን ሐሳብ ትቀይራላችሁ። በእርግጠኝነት ለማግባት ተወስናላችሁ። እነዚህ 3 ነጥቦች ብዙ ሰዎች ወደ ትዳር ለመግባት የሚፈሩበት መንገድ ነው። እንግዲህ የመጀመሪያውና ዋነኛው ምክንያት ፍርሃት ነው። ወደ ትዳር ለመግባት ብዙዎቻችን ፈርተናል። ካሁን በፊት የገቡ ወደ ትዳር ብትጠይቁም እጅግ በጣም ከፍተኛ የሆነ ፍራቻ ነበረባቸው። ይህ ፍራቻ ግን ከማግባት ወደኋላ አላላቸው። እንግዲህ ዋናው ፍርሃት የሚነሳው ካገባው በኋላ ቢዝነስ ፌል ቢያደርግብኝ፣ ብፈታ፣ በዙሪያ ያሉ ሰዎች የማገባውን ሰው ባይወዱልኝ፣ ብዙ ምክንያቶች ይጠቀሳሉ። እነኚህ ሁሉ ነገሮች ኔጌቲቭ ቲንኪንግ ወይም መጥፎን ብቻ እንድናስብ ያደርጋል። ትዳር ውስጥ ገብተን የምናገኘውን በረከት፣ የምናገኘውን ሰላም፣ የምናገኘውን ጥሩ ነገሮች እነኚህ ጉዳዮች ይከልሉብናል። ስለዚህ ወደ ትዳር ለመግባት ስናስብ ፍርሃቱ እንዳለ አስበን፣ ነገር ግን ካሁን በፊት የገቡ ወደ ትዳር የገቡ በዙሪያችሁ እናትና አባቶቻችሁን ጨምሮ ሁሉም ወደ ትዳር ደፍሮ ገብቷል። እንግዲህ እናንተም አንዱ የነሱ አካል ነው የምትሆኑት። እናንተ ጋር የሚመጣ ምንም አዲስ ነገር የለም። ብዙ ቤት ችግር ይኖራል፣ ብዙ ቦታ ችግር ይኖራል። እናንተም ጋር ልክ እንደዛው አንድ ችግር ይገጥማችኋል። ነገር ግን በህይወታችሁ ትልቅ ውሳኔ የምትወስኑበት ህይወት ስለሆነ ከትዳር በፊት ጠንቀቅ ያለ ውሳኔ ይፈልጋል። እሱም ፍቅረኛችሁን በደንብ ስክሪን አውት ማድረግ፣ የምታገቡትን ሰው በትክክል መምረጥ። ካመናችሁበት ወደ ትዳር ለመግባት ፍርሃት ግዴታ ነው፣ ያስፈልጋል። ግን ልክ እንደ ጥንቃቄ እንዲያገለግላችሁ ነው እንጂ ፈርታችሁ ትዳሩን እንድትተውት መሆን የለበትም። ስለዚህ ፍርሃት ኖርማል ነው። ማንኛውም ሰው ይፈራል። እንኳን አይደለም ወደ ትዳር ልትገቡ፣ አዲስ ስራ ለመጀመር ወይም አዲስ ተቋም ላይ ተቀጥራችሁ ስትገቡ የሚሰማችሁ ፍርሃት አለ። ለኢንተርቪው እንኳን ስትቀርቡ የሚሰማችሁ ፍርሃት አለ፣ እንኳን አይደለም ወደ ትዳር ስትገቡ። ስለዚህ ይሄ ፊሊንግ ወይም ይሄ ሐሳብ፣ የፍርሃት ስሜት ኖርማል ነው፣ ያለ ነው። መፍራትም ይጠበቃል። ምክንያቱም ማትወጡበት ህይወት ውስጥ ነው የምትገቡት። ስለዚህ ፍርሃት በጣም ኖርማል ነው። ነገር ግን የምትወስኑት ሰው ወይም የምታገቡት ሰው ጥሩና የምታምኑበት እስከሆነ ድረስ ወደ ትዳር ለመግባት ይቺ የተቀመጠችው ፍርሃት ሁሉም ጋር ነበረች። ከማግባቱ በፊት ሁሉንም ብትጠይቁት ይሄ ፍራቻ ነበረ። ስለዚህ ይሄን ፍራቻ እናንተም ልክ እንደሌሎቹ አሸነፋችሁ ወደ ትዳር መግባት፣ የትዳርን በረከት ደግሞ ማየት፣ በደንብ ሪቪው ማድረግ፣ ማሰብ፣ ወደፊት ምን እንደሚገጥማችሁ በደንብ ቅድመ ዝግጅት ካረጋችሁ ይሄ ስሜት ወይም ይሄ የፍርሃት ስሜት ይወገዳል ብዬ አምናለሁ። የብዙዎቻችን ችግር የብዙ ችግር ስለሆነ ሁላችንም ገጥሞናል። ከማግባታችን በፊት ፍርሃት ያለ ነገር ነው። ስለዚህ ፍርሃታችሁን ዋጥ አድርጋችሁ ወደ ትዳር መግባት ያስፈልጋል ማለት ነው። ሁለተኛው ደግሞ ብዙውን ጊዜ ወደ ትዳር ለመግባት ስናስብ የምንፈልገው ሙሉ ሰው ነው። እንግዲህ ከፈጣሪ ውጪ በዚህ ምድር ላይ ምንም አይነት ሙሉ ሰው የለም። የምናገባው ሰው ሙሉ እንዲሆን የምንጠብቅ ሰዎች መጀመሪያ ራሳችን ሙሉ ነን ወይ ብለን መጠየቅ ያስፈልጋል። ስለዚህ የምናገባው አካል በብዙ ችግሮች የመጣ ከቤተሰብ ሊሆን ይችላል፣ ከራሱ ሊሆን ይችላል፣ በትምህርት ሊሆን ይችላል። በብዙ መንገድ ተሰርቶ ነው የሚመጣው ያ ሰው ወደኛ። እኛም ልክ እንደዛው። ስለዚህ ማንኛውም ሰው ክፍተት አለበት። የትዳር አጋራችሁን ስትመርጡ ከነ ክፍተቱ ማግባት አለብኝ፣ ያን ክፍተት እችለዋለሁ፣ እደፍነዋለሁ ካላችሁ ወደ ትዳር ስትገቡ ኢዚ ነው የሚሆነው። ለምን መሰላችሁ? ይሄን ክፍተት አምናችሁ ከተቀበላችሁ ወይም ይሄ ክፍተት ይኖራል ብላችሁ ካመናችሁ ለዛ ነገር ቅድሚያ ተዘጋጅታችኋል ማለት ነው። ስለዚህ ትዳር ውስጥ ምንም አዲስ ነገር አይመጣም። በፍቅረኛነት እያሳለፋችሁት ያላችሁ ጊዜ የነበራት ድክመት ካለ እሱን እያረምክ እያየሃት ትሄዳለህ። ልክ እንደዛው ወንዱንም በፍቅረኛነት ወር ደግሞ
በሪሌሽንሺፕ ወቅት የነበረውን ክፍተት እያየሽ እያረምሽ መግባት ነው የሚሆነው ማለት ነው። ስለዚህ ሙሉ ሰው የምትጠብቁ ካልሆነ ጎዶሎ ነኝ ብላችሁ ካሰባችሁ ያም ሰው ጎዶሎነት አለው ብላችሁ ካመናችሁ ጎዶሎነቱን መሙላት ነው የሚሆነው ማለት ነው። ስለዚህ ሙሉ ሰው የምትፈልጉ ከሆነ አሁንም ወደ ትዳር ለመግባት አንዱ ችግር ነው የሚሆነው። ሙሉ ሰው በዚህ ምድር ላይ የለም። ሁሉም ክፍተት አለበት፣ ሁሉም ችግር አለበት። ያን ችግሩን ግን በትዳር ውስጥ ለመድፈን ብዙ ነገሮችን እየተነጋገሩ ለማሻሻልና የተሻለ ህይወት ለመጀመር ነው የምትገቡት። ሙሉ ሰው በህይወታችሁ መጠበቅ የለባችሁም። ክፍተት ያለበት ሰው ነው ወደ ህይወታችሁ የሚመጣው። ያን ክፍተት ትደፍናላችሁ፣ እናንተም ክፍተታችሁን ይዛችሁ ነው የምትገቡት። እርስ በርሳችሁ እየተግባባችሁና እርስ በርስ እየተሰራራችሁ የምትሄዱበት ተቋም ነው። ስለዚህ ኖርማሊ ሙሉ ሰው በዚህ ምድር ላይ የለም። ይሄን አክሴፕት ስታደርጉ ወደ ትዳር ለመግባት ቀላል ይሆናል ማለት ነው። ሶስተኛውና ዋነኛው ናውኤዴይ በተለይ በዚህ ሰዓት ትልቅ ችግር የሆነው ደግሞ የሆነ ነገር ሲሳካልኝ ነው ማገባው፣ ስራ ሲይዝ ነው ማገባው፣ ደሞዜ ሲሻሻል ነው ማገባው፣ ቤት ስገዛ ነው ማገባው። እንዴት እንደዚህ ይባላል? ቤተሰቤን ሳላግዝ አላገባም፣ ትምህርቴን ሳልጨርስ አላገባም። ይሆነ ብቻ የምታስቀምጡት ቅድመ እንትን አለ እንደ ጋይድላይን ታስቀምጡና በቃ እዚህ ላይ ስደርስ መቼም አትደርሱም። እሱ ትዳር አብራችሁ በህይወታችሁ የምትሄዱበት መንገድ በቢዝነስም ቢሆን ስኬታማ የምትሆኑበት አብራችሁ በትዳር ቤተሰብ ማገዝም ቢሆን በትዳር ላይ ሆናችሁ ያን ሰፖርት የምታደርግ ሴት እስካገኘ ድረስ ያን ሰፖርት የሚያደርግ ወንድ እስካገኘች ድረስ ወደ ትዳር ለመግባት ይሄንን እንደ መሰናክል መጠቀም የለባችሁ። ብዙ ሰው ችግሩ ይሄ ነው። እንግዲህ ካገባን በኋላ በፋይናንሻሊ ደከም ብንል፣ ስለዚህ በጣም ስትሮንግ ሆኜ መኪና ኖሮኝ ቤት ኖሮኝ ካልሆነ በዚህ ሰዓት እኮ አስቸጋሪ ነው ትዳር ይላል። በዚህ መሃል እነኚህ ነገሮች በመያዝ ሂደት ውስጥ የሚገርም 30-40 ዓመት ያልፋል። በዛ ሰዓት እንዴት ነው የ6 ወር ልጅ የምትታቀፈው? ለፀጉር አብቅላ በጣም ከባድ እኮ ማለፍ ያለበት የህይወት መንገድ ካደረከው በኋላ ነው የምትጸጸተው። ምን ነው በ25 ዓመቴ ምን ነው በ20 ዓመቴ ባገባው ኖሮ ነው የምትለው። ቢኮዝ ልጆቻችሁ ራሱ ልጆቻችሁ 10 ዓመት ሲሆናችሁ እናንተ 60 ዓመት 70 ዓመት አስቡት። ኢማጂን ማለፍ ያለበትን ስቴጅ በእድሜው ማለፍ አለበት። አለበለዚያ ሪግሬት እንድታደርጉ እንድትጸጸቱ ያደርጋል። ምንም ነገር ሳትይዙ በህይወታችሁ ባዶ ሆናችሁ ወደ ትዳር ግቡ ማለት አይደለም፣ ግን መሆን ያለበትን ማሳካት ያለባችሁን ግብ አብራችሁ ከትዳር አጋራችሁ ጋር ማሳካት ትችላላችሁ። የዛሬው ቪዲዮ እንደተመቻችሁ በጣም እርግጠኛ ነኝ። በቀጣይ በአዲስ ቪዲዮ መለሳለሁ። እስከዛው ሰብስክራይብ ማድረጋችሁ እንዳትረሱ። በእርግጠኝነት በዚህ የዩቲዩብ ቻናል ታተርፉበታላችሁ። ስለ ትዳር ያላችሁን አመለካከት ኮምፕሊትሊ ትቀይራላችሁ ብዬ አምናለሁ። በድጋሚ ሰብስክራይብ እንዳይረሳ፣ ቤተሰብ ሁኑ። አመሰግናለሁ። በቀጣይ በተመሳሳይ ቪዲዮ መለሳለሁ። መልካም ጊዜ